የቀድሞ የሥራ ባልደረቦቹንና የመንግሥት ሚኒስትሮችን ጨምሮ በርካታ የመረጃ ምንጮች አሚን የሰው ሥጋ ይበላ እንደነበር ይገልጻሉ። ኬምባ በቤተ መንግሥቱ ውስጥ እዚያ ምን እየተካሄደ እንደነበረ ጥርጣሬ የማይተው ማስረጃዎችን ማግኘቱን ገልጿል። የውጭ ጉዳይ ሚኒስትር ኤልሳቤት ባጋያ እንደተናገሩት አሚን በማቀዝቀዣ ውስጥ የሰው ሥጋ እንዳለው ነግሯታል። ዓመተ ምሕረቱ 1971 ዓመተ ምሕረት ነው። በዚህ በጥልቁ የምስራቅ አፍሪካ እምብርት በለምለም አረንጓዴ ኮረብታዎቿ በደማቅ ሐይቆቿና በተፈጥሮ እጹብ ድንቅነቷ የምትታወቅ አንዲት አገር ለቀጣይ 10 ዓመታት ከማትነቃበት የቅዠት ዓለም ውስጥ ልትዘፈቅ ጥቂት ቀርጧታል። ይህንን ቅዠት ይዞ የሚመጣው ሰው ያ ግዙፍ ደረተ ሰፊ ፈገግታ ያለውና የስልጣን ጥማቱ እንደ ጉሮሮው የማይጠግበው ወታደር አሁን ጉዞውን ጀምሯል። ስሙ ኢዲ አሚን ዳዳ ይባላል። ዓለምም ለተወሰነ ጊዜ በሱ ድርጊት መሳቅ ወይም ለተጎጂዎቹ ማልቀስ ግራ ገብቷ ቆይታለች። ኢዲ አሚን ዳዳ የተወለደው በ1925 ዓመተ ምህረት አካባቢ ነው። ልክ እንዳኗኗሩ ሁሉ የተወለደበትም ትክክለኛው ቀን በእርግጥ አይታወቅም። ይህም የራሱን ታሪክ ለራሱ ፍላጎት እንዲመች አድርጎ ለሚቀይር ሰው የሚመጥን ድብቅነት ነው። የተወለደው በብሪታንያ ጥበቃ ስር በነበረችው ኡጋንዳ በዌስት ናይል ግዛት በምትገኘው ኮቦኮ በተባለች ቦታ ነበር። ማህበረሰቡ ካክዋ ይባላል። ይህ ማህበረሰብ በኡጋንዳ በሱዳንና በአሁኑ ዲሞክራቲክ ሪፐብሊክ ኮንጎ ድንበሮች መካከል የሚኖር በአንጻራዊ ሁኔታ አናሳ የጎሳ ስብስብ ነው። አባቱ አንድሪያስ ኒያቢሬ ካቶሊክነቱን ወደ እስልምና የቀየረ የካክዋ ገበሬ ነበር። ይህ ሃይማኖት ለውጥ በወጣቱ ኢዲ ላይ ትልቅ አሻራ ጥሏል። እናቱ አሳቴ የሉግባራ ጎሳ አባል ስትሆን የታወቀች የባህል መድኃኒት አዋቂና ፈዋሽ እንደነበረች ይነገራል። አንዳንዶች ደግሞ በጥንቆላና በመተት ሥራ ውስጥ እጇ እንዳለበት በሹክሹክታ ያወሩ ነበር። ወጣቱ ኢዲ ያደገው በምስጢራዊነት በፍርሃትና መንፈሳዊ ኃይል ልክ እንደ ማንኛውም መሳሪያ እውነተኛና ገዳይ ነው ተብሎ በሚታመንበት አካባቢ ውስጥ ነው። አባቱ ገና በልጅነቱ ቤተሰቡን ጥሎ ጠፋ። እናቱም ወደ ጂንጃ በኋላም ወደ ካምፓላ በመሄድ የብሪታንያ ቅኝ ግዛት ለነበረው የኪንግስ አፍሪካ ራይፍልስ መኮንኖች ምግብ በማብሰል መተዳደር ጀመረች። በዚህም ምክንያት ወጣቱ ኢዲ በወታደራዊ ሰፈር አጥር ዙሪያ አደገ። ወታደሮቹን ይመለከታል። የነሱን ጉራና ጋጋታ፣ ስርዓታቸውን እንዲሁም ጭካኔያቸውን ይለምዳል። መደበኛ ትምህርት አላገኘም። የተማረውም ትምህርት በጣም መሰረታዊ ነበር። ማንበብና መጻፍ እንኳን በደንብ አይችልም። ይህ የትምህርት እጥረት በስልጣኑ ማማ ላይ በነበረበት ጊዜም ሳይቀር አብሮት በመኖር የተማሩ ሰዎችን ሲያይ ሁልጊዜ የበታችነት ስሜት እንዲሰማው ያደርገው ነበር። ነገር ግን በመጽሐፍ ያጣውን በጉልበት አገኘው። ኢዲ አሚን ወጣት በሚሆንበት ጊዜ 6.4 ጫማ ቁመት ያለውና ወደ 200 ፓውንድ ወይም 90 ኪሎ የሚጠጋ ክብደት የነበረው ግዙፍ ሰው ሆነ። እሱን ማየት ብቻውን የሚያስፈራ የሚያስደነግጥና ለየት ያለ አካላዊ ቁመና ነበረው። በ1946 አካባቢ በ20 ዓመቱ ኢዲ አሚን በምስራቅ አፍሪካ የብሪታንያ ቅኝ ግዛት ወታደራዊ ኃይል በነበረው ኪንግስ አፍሪካን ራይፍልስ ውስጥ በምግብ አብሳይ ረዳትነት ተቀጠረ። የሁሉም ነገር መጀመሪያ ይሄ ነበር። በ1940ዎቹ መገባደጃ ላይ በነበረው የብሪታንያ ጦር ውስጥ አንድ ጥቁር አፍሪካዊ ወታደር ወደ ላይ የሚያድግበት መንገድ በጣም ጠባብ ነበር። ነገር ግን ኢዲ አሚን ያንን ጠባብ መንገድ አገኘው። እያንዳንዱንም አጋጣሚ በሚገባ ተጠቀመበት። ከሁሉም ምስክርነቶች መረዳት እንደሚቻለው እሱ የተፈጥሮ ወታደር ነበር። ስልታዊ ሐሳቢ አልነበረም። አእምሮ ረቂቅ በሆኑ ወይም የረጅም ጊዜ ዕቅዶች ላይ ሰራም ነበር። ነገር ግን በአካል ፍርሃት የማያውቅ ለጥቅሙ ሲል ፍጹም ታዛዥ የሆነ ሰዎችን ወደሱ የመሳብ ልዩ ማግኔቲክ ባህሪ ወይም ካሪዝማ የነበረው ሰው ነበር። ሊያሳቅቅ ይችላል፣ ሊያስፈራህም ይችላል። ብዙ ጊዜ ሁለቱንም በአንድ ላይ ያደርጋቸዋል። የሱ ስፖርታዊ ብቃት በትምህርት ማጣት የተዘጉበትን በሮች ከፈቱለት። በ1951 እስከ 1960 ድረስ ኢዲ አሚን የኡጋንዳ የላይት ሄቪዌት የቦክስ ሻምፒዮን ነበር። ይህ ለ9 ተከታታይ ዓመታት ያልተቋረጠ የሻምፒዮንነት ዘመን በቅኝ ግዛት ስር በነበረችው ኡጋንዳ ውስጥ ታዋቂ ሰው አደረገው። እጅግ የበረታ ጉልበት ያለውና ለቁመቱ በሚያስደንቅ ሁኔታ ፈጣን ነበር። ምንም እንኳን ተቃዋሚዎቹ እሱ የተራቀቀ የቦክስ ስልት የለውም ቢሉም እሱ የጎዳና ላይ ተዋጊ ነበር።
ሰዎች በጉልበቱ ያንበረክክ ነበር። በቀላሉም ወደ ኋላ አይልም። ራግቢም ይጫወታል። አሁንም በጨዋታ ስልት ሳይሆን በከፍተኛ አካላዊ የበላይነት እሱን የሚከታተሉ የነበሩ የብሪታንያ መኮንኖች የእሱን ፍርሃት አልባነትና አስደናቂ የተፈጥሮ አካላዊ ስጦታዎች አስተውለዋል። ሌላም ነገር አስተውለው ነበር። በዚያ ተጫዋችና ተሳላቂ ገጽታው ስር የሚደበቅ አደገኛ ተለዋዋጭነት እና ያለምንም ማስጠንቀቂያ በድንገት ሊፈነዳ የሚችል ያልታሰበ የኃይል እርምጃ አቅም እንዳለው ተረድተዋል። በ1950ዎቹ መጀመሪያ ላይ አሚን ወደ ኮርፖል በመቀጠልም ወደ ሳጅንነት አደገ። በኬንያ በተካሄደው የማኦ ማኦ ዘመቻ ላይ የተሳተፈ ሲሆን ያኔ የኪንግስ አፍሪካን ራይፍልስ የብሪታንያ የቅኝ ግዛት አገዛዝ ለመቃወም የተነሳውን አመጽ ለመጨፍለቅ ተሰማርቶ ነበር። እዚያ በቅኝ ግዛት ስር በነበረችው ኬንያ ደኖችና ማቆያ ካምፖች ውስጥ ነበር ኢዲ አሚን ስለሌላ አይነት ጥቃት ትምህርት የወሰደው የሥርዓቱ አካል ስለሆነውና በተደራጀ መልኩ ስለሚፈጸመው የቅኝ ግዛት ጭካኔ ሰዎችን በተደራጀ መንገድ መግደል እንደሚቻል ተማረ። በሕይወትና በሞት ላይ የመወሰን ስልጣን የተለመደ የዕለት ተዕለት ተግባር ሊሆን እንደሚችል አወቀ። እሱም በጣም ጎበዝ ተማሪ ነበር። በ1961 የኡጋንዳ ነጻነት እየተቃረበ ሲመጣ ብሪታንያውያን አንዲት ዕጣ ፈንታን የሚወስን ውሳኔ አስተላለፉ። የቅኝ ግዛቱን ጦር የመኮንኖች ክፍል በፍጥነት አፍሪካዊ ማድረግ ነበረባቸው። ሁሉንም የሚፈልጉትን የሥራ መደቦች ለመሙላት በቂ የተማሩ ኡጋንዳውያንም አልነበሩም። በመሆኑም የአንዳንድ የበላይ መኮንኖቹ የደህንነት ስጋትና ተቃውሞ ቢኖርም ኢዲ አሚን የሌተናነት ማዕረግ ተሰጠው። ከነጻነት በፊት ማዕረግ ከተሰጣቸው 2 ጥቁር ኡጋንዳውያን መካከል አንዱ እሱ ነበር። አንድ የብሪታንያ መኮንን በሱ ግምገማ ላይ እንዲህ ሲል ጽፎ ነበር። አሚን ግሩም ስብዕና ያለውና ጥሩ ወታደር ነው፣ ነገር ግን የአእምሮ ብስለት በተወሰነ መልኩ ያንሰዋል። እንደ አውሮፓውያን አቆጣጠር ኦክቶበር 9 1962 ኡጋንዳ ነጻ ሀገር ሆነች። ሚልተን አቦቴ የመጀመሪያው ጠቅላይ ሚኒስትር ሆኑ። አሁን የካፒቴንነት ማዕረግ የደረሰው ኢዲ አሚንም በአዲሱ ዓለም ደጃፍ ላይ ቆመ። የድሮዎቹ የቅኝ ግዛት ሕጎች የማይሰሩበት መሳሪያና የስልጣን ጥማት ያለው ሰው በጣም ርቆ መሄድ በሚችልበት ዓለም በእነዚያ የመጀመሪያ ዓመታት በአቦቴና በአሚን መካከል የነበረው ግንኙነት በጋራ ጥርጣሬ የተሞላ ግን ደግሞ አንዳቸው በሌላው ላይ ጥገኝነት የነበራቸው ነበር። አቦቴ ታማኝና ጎበዝ ወታደሮች ያስፈልጉት ነበር። አቦቴ አሚንን በፍጥነት ማዕረግ አሳደገው። ወደ ኮሎኔል፣ ወደ ሜጀር፣ በመጨረሻም ብርጋዴርና የጦር ሰራዊት አዛዥ አደረገው። በምላሹም አሚን ለአለቃው በታማኝነት አገለገለ ወይም የታመነ መስሎ ታየ። በ1966 ጠቅላይ ሚኒስትር አቦቴ በኡጋንዳ ውስጥ ረጅም ዘመን የቆየ ልዩ መብት የነበረውን የቡጋንዳ ንጉሥ ካባካ ስልጣን ለመቀማትና የራሳቸውን ስልጣን ለማጠናከር በወሰኑ ጊዜ በሜንጎ የሚገኘውን የንጉሱን ቤተ መንግሥት በኃይል የወረሩት የአሚን ጦረኞች ነበሩ። ንጉሱም ተሰዶ አመለጠ። አቦቴ አዲስ የሪፐብሊካን ሕገ መንግሥት አወጀ። ከዛም ፕሬዝዳንት ሆነ። ኢዲ አሚን ደግሞ የእሱ ትዕዛዝ አስፈጻሚ ወይም ጉልበተኛ ሆነ። ነገር ግን ከላይ ከሚታየው በስተጀርባ ክህደት ቀድሞውኑ ስር መስደድ ጀምሮ ነበር። አሚን የመንግስትን ገንዘብ በመስረቅ በኮንጎ ድንበር በኩል ሕገወጥ የወርቅና የዝሆን ጥርስ ዝውውር ስራዎችን ያካሂድ ነበር። በወታደሮች መካከልም በሚስጥር የታማኝነት መረብ እየዘረጋ ነበር። ለኦቦቴ ሳይሆን ለራሱ። በተለይም የራሱ ጎሳና ክልል የሆኑትን የዌስት ናይል፣ የካክዋና የሉግባራ ሰዎችን ለራሱ በግል ታማኝ እንዲሆኑ በማድረግ የስልጣን ቦታዎችን ያመቻችላቸው ነበር። በ1971 መጀመሪያ ላይ ኦቦቴ ስለ አሚን የገንዘብ ማጭበርበርና ሕገወጥ ድርጊቶች መረጃ ደረሰው። ምርመራ እንዲደረግ ትዕዛዝ ሰጠ። በዚያው ወቅት ኦቦቴ በሲንጋፖር በሚካሄደው የኮመንዌልዝ መሪዎች ስብሰባ ላይ ለመገኘት ሀገር ጥሎ ወጣ። ይህ ሚልተን ኦቦቴ በፕሬዝዳንትነት ዘመኑ የሰራው የመጨረሻው ትልቅ ስህተት ነበር። ጃንዋሪ 25 1971 ከሌሊቱ 8 ሰዓት አካባቢ ታንኮችና የጦር መኪናዎች በካምፓላ ጎዳናዎች ላይ መንቀሳቀስ ጀመሩ። የከባድ መሳሪያ ተኩስ ድምፅ በኢንቴቤ ይሰማ ነበር። የኡጋንዳ ሬዲዮ በወታደራዊ ሙዚቃ ተንቀጠቀጠ። በመቀጠልም አንድ ድምፅ ተሰማ፣ ጥልቅ የድምፅ ቅላጽ ያለው። በጽሑፉ ዕውቀቱ መሰረታዊ ቢሆንም በትወና የተሞላ በራስ መተማመኑ ግን እጅግ አስደናቂ የሆነ ድምፅ ወታደሩ ስልጣን መያዙን
ለኡጋንዳና ለመላው ዓለም አበሰረ። ኢዲ አሚን ዳዳ የኡጋንዳ ፕሬዝዳንት ሆነ። በመጀመሪያው ሰሞን በርካታ ኡጋንዳውያን ደስታቸውን በእልልታ ገለጹ። ለአያሌ ኡጋንዳውያን የአሚን ስልጣን መያዝ ትልቅ እፎይታን የሰጠ ክስተት ነበር። ያኔ ኦቦቴ ከቀን ወደ ቀን አምባገነንነቱ እየበረታ መጥቶ ነበር። ጀነራል ሰርቪስ ዩኒት የተባለው የሱ የደህንነት መዋቅርም እጅግ ጨካኝ የነበረ ሲሆን የፖለቲካ ተቃዋሚዎች ሙሉ በሙሉ ተደምስሰው ነበር። በመሆኑም ንጉሳቸው በኦቦቴ ምክንያት ለስደት የበቃባቸው የባጋንዳ ህዝቦች በአሚን መፈንቅለ መንግስት እጅግ ተደሰቱ። በኦቦቴ የሀብት ማውረስ የብሔራዊ መዋቅር ፖሊሲ ክፉኛ ተጎድቶ የነበረው የኡጋንዳው የኤዥያ ተወላጆች የንግድ ማህበረሰብም መፈንቅለ መንግስቱን በደስታ ተቀበለው። በኦቦቴ ወደ ሶሻሊስት ፖለቲካ ማዘንበል ተበሳጭተው የነበሩት ብሪታንያና እስራኤልም በነገሩ ተደሰቱ። አሚን የደስተኛና ነፃ አውጪን ገጸ ባህሪ በተለየ የጥበብ ብልሃት ተወነው። የፖለቲካ እስረኞችን ፈታ። ምርጫ እንደሚያካሄድም ቃል ገባ። በጋዜጣዊ መግለጫዎችም ላይ ያንን ተላላፊ ሰፊ ፈገግታውን እያሳየ ቀልዶችን ይወረውር ነበር። ሌሎች አምባገነኖች ለማድረግ የማይደፍሩትን ያህል እሱ ግን በቀለማት ያሸበረቀና አዝናኝ መሪ ሆኖ ቀረበ። የምዕራባውያን ጋዜጠኞች በባህሪው ተማረኩ። ቢቢሲ ድርጊቱን በመደገፍ ዘገበ። እስራኤል መሳሪያዎችን ላከችለት። ብሪታንያም ወታደራዊ አማካሪዎችን ሰደደች። ነገር ግን ካሜራዎችና ከጋዜጣዊ መግለጫዎች በስተጀርባ በወታደራዊ ሰፈሮችና በማቆያ ማዕከላት ውስጥ ፍጹም የተለየና አስፈሪ ነገር እየተካሄደ ነበር። መፈንቅለ መንግስቱ በተካሄደ ጥቂት ቀናት ውስጥ ለኦቦቴ ታማኝ የነበሩ በተለይም የኦቦቴ ጎሳ አባላት የአቾሊና የላንጊ ወታደሮች ከጦር ሰፈሮቻቸው በድንገት መሰወር ጀመሩ። አንዳንዶቹ በቆሙበት በጥይት ተመቱ። ሌሎች ደግሞ ወደ ማቆያ ማዕከላት ተወስደው በከባድ መዶሻ ተቀጥቅጠው ተገደሉ። ይህ አይነቱ አረመኔያዊ አገዳደል የኢዲ አሚን መለያ ምልክት በመሆኑ ውሎ አድሮ የሚቀፍና የተለመደ ክስተት ሆነ። አስከሬኖቻቸውን ወደ ናይል ወንዝ ወደ ጥልቅ ጉድጓዶች ወደ ዱር ተጣሉ። በ1971 መገባደጃ ላይ ገና ስልጣን በያዘ በአንድ ዓመት ጊዜ ውስጥ ብቻ ከ5000 እስከ 10000 የሚደርሱ የአቾሊና የላንጊ ወታደሮች መገደላቸው ይገመታል። የሀገሩ መከላከያ ሰራዊት በአንድ ጎሳ ብቻ እንዲሞላ ተደረገ። የቀረው የጦር ኃይል ለኢዲ አሚን በግል የሚታዘዝና በሞት ፍርሃት የሚንቀጠቀጥ ስብስብ ብቻ ሆነ። ያ ባለፈገግታ ነፃ አውጪ የመጀመሪያውን ደም አፈሰሰ። ነገር ግን ገና መጀመሩ ነበር። ኢዲ አሚን መዋቅር ነበረው። ድፍን ያለ በየጊዜው የሚሻሻልና የሚለዋወጥ ቢሆንም መዋቅር ግን ነበረው። ከሁሉም በላይ ደግሞ ይህ መዋቅር የተነደፈው ለአንድ ነገር ብቻ ነበር፣ ኢዲ አሚን በሕይወት እንዲኖርና በስልጣን ላይ እንዲቆይ። የዚህ መዋቅር እምብርት ሽብር ነበር። ነገር ግን ይህ ሽብር እንደ ፖለቲካዊ መሳሪያ በስትራቴጂ የታቀደ አልነበረም። አሚን ያን ያህል የረቀቀ አእምሮ አልነበረውም። የሱ ሽብር የመነጨው ከተፈጥሯዊ ባህሪውና ከግልል ማንነቱ ነበር። ሽብሩ የተቀሰቀሰው ከጥርጣሬ በሽታው ካለመተማመኑና በዙሪያው ያሉ ሰዎች ሁሉ በሱ ላይ እያሴሩ እንደሆነ ያድርበት ከነበረው ጥልቅና ጽኑ ጥርጣሬ ነበር። እርግጥ ነው ውሎ አድሮ ሁሉም በሱ ላይ ማሴራቸው አልቀረም። ምክንያቱም እሱ ራሱ ይህ እንዲሆን ሁኔታዎችን አመቻችቷል። አሚን እርስ በርሳቸው የሚናቆሩ በርካታ የደህንነት ተቋማትን አቋቋመ። እያንዳንዱ ተቋም ሌላኛውን እንዲሰልል፣ የሱን ሞገስ ለማግኘት እንዲወዳደርና ያለምንም ተጠያቂነት የማሰር የማሰቃየትና የመግደል ሙሉ መብት እንዲኖረው ተደረገ። ከሁሉም በላይ በጣም ይፈራ የነበረው የመንግስት ምርመራ ቢሮ ነበር። ይህ ቢሮ በካምፓላ ናካሴሮ ሰፈር ውስጥ የሚገኝ ሲሆን በቀላሉ ቢሮው እየተባለ ይጠራ ነበር። ወደዚህ ቢሮ መወሰድ ማለት መጥፋት፣ መጨረሻን አለማወቅ ማለት ነበር። ከቢሮ በታች ያሉ የወህኒ ክፍሎች እጅግ አስከፊ የሆኑ ሰቆቃዎች የሚፈጸሙባቸው ቦታዎች ነበሩ። የኤሌክትሪክ ገመዶችና ምላጮች የሚገኙባቸው፣ ወንዶችና ሴቶች ተሰባብረው እንደ ቆሻሻ የሚጣልባቸው ስፍራዎች። ከዚህ በተጨማሪ የህዝብ ደህንነት ክፍል፣ ፐብሊክ ሴፍቲ ዩኒት፣ ወታደራዊ ፖሊስና የአሚን የግል ጥበቃ ክፍል ነበሩ። እያንዳንዱ ድርጅት በራሱ ህግ የሚመራ፣ አንዱ ሌላውን እንዲቆጣጠርና በአሚን ስልጣን ላይ ሊመጣ የሚችለውን ማንኛውንም ተቀናቃኝ ለመግታት የተሰማሩ ነበሩ። አሚን
እርስ በርሳቸው ሆን ብሎ ያጋጫቸው ነበር። ስለ ባልደረቦቻቸው መረጃ፣ የስለላ ወሬ የሚያመጡለትን ሲሸልም በራሳቸው ገናና ስልጣን እያከማቹ የመሰሉትን ደግሞ ይቀጣ ነበር። ሃይማኖትንም ቢሆን ለራሱ ጥቅም ተጠቅሞበታል። በ1972 ዓ.ም ከእስራኤል ጋር ከተኳረፈ በኋላ አሚን ራሱን እንደ ጠንካራ ሙስሊምና በአፍሪካ የኢስላም ተሟጋች አድርጎ አቀረበ። ከሊቢያው ኮሎኔል ሙአመር ጋዳፊና ከሳውዲ አረቢያ ጋር የቅርብ ግንኙነት በመፍጠር ለሃይማኖቱ ያለውን ታማኝነት በማሳየት የገንዘብ ድጋፍና የጦር መሳሪያዎችን ያገኝ ነበር። የኡጋንዳ አብዛኛው ሕዝብ ክርስቲያን ቢሆንም ክርስቲያኖች ስልታዊ በሆነ መንገድ ስደት አልደረሰባቸውም። ነገር ግን ሥርዓቱን የነቀፉ የቤተ ክርስቲያን መሪዎች ሕይወታቸውን በሞት ከፍለዋል። ከዚህም መካከል በጣም ታዋቂው የኡጋንዳ አንግሊካን ቤተ ክርስቲያን ሊቀ ጳጳስ የነበሩት ብፁዕ ቅዱስ ጃናሊ ሉም ነበሩ። በየካቲት 1977 ሊቀ ጳጳስ ሉም በሀገሪቱ ላይ እየተካሄደ ስላለው የሽብር አገዛዝ ይፋዊ የተቃውሞ ደብዳቤ ለኢዲ አሚን አስረከቡ። ከጥቂት ቀናት በኋላ ሕይወታቸው አለፈ። ገዢው አካል ሊቀ ጳጳሱ ለማምለጥ ሲሞክሩ በመኪና አደጋ እንደሞቱ ገለጸ። ሆኖም ግን ይህንን የውሸት መግለጫ ያመነ የለም። የእሳቸው ሞት ዓለምን አስደንግጦ ነበር። ለአሚን ግን ይህ ክስተት ጉዞው ለአንድ ቀንም ቢሆን አላስተጓጎለውም። ኢዲ አሚን ካደረጋቸውና በአፍሪካ ታሪክ ውስጥ በማንኛውም መሪ ከተወሰኑ እጅግ አስከፊ የኢኮኖሚ ውሳኔዎች መካከል አንዱ በ1972 በኡጋንዳ ይኖሩ የነበሩት የእስያ ዝርያ ያላቸው ማህበረሰቦች ማባረሩ ነበር። ነሐሴ 4 ቀን 1972 አሚን በቴሌቪዥን ቀርቦ በሕልሙ ከእግዚአብሔር መልእክት እንደደረሱ አስታወቀ። እግዚአብሔር ሁሉንም እስያውያን ከኡጋንዳ እንዲያባረር እንዳዘዘው ተናገረ። በዚህ መሰረት በኡጋንዳ ይኖሩ ለነበሩት ወደ 80 ሺህ ለሚጠጉ የደቡብ እስያ ዝርያ ላላቸው ኡጋንዳውያን አብዛኞቹ ለ2 አልፎ ተርፎም ለ4 ትውልዶች በኡጋንዳ የኖሩ ቤተሰቦች ነበሩ። ሀገሪቱን ለቀው እንዲወጡ የ90 ቀናት ገደብ ሰጣቸው። የብሪታንያ ዜግነት ያላቸው ወደ ብሪታንያ እንዲሄዱ፣ ቀሪዎቹ ደግሞ ወደሚችሉበት ቦታ ሁሉ እንዲሄዱ ተደረገ። ይህ አዋጅ በኡጋንዳ የእስያ ማህበረሰብ ዘንድ በድንጋጤና በሽብር፣ በብሪታንያ ዘንድ በቁጣ፣ በእስያውያን የንግድ የበላይነት ለረጅም ጊዜ ተከፍተው በነበሩ የኡጋንዳ ማህበረሰብ ክፍሎች ዘንድ ደግሞ በይፋዊ ደስታ ተቀባይነት አገኘ። ሆኖም ግን በኢኮኖሚው ላይ ምን ሊከሰት እንደሚችል አስቀድመው የተረዱት የኡጋንዳ ባለሙያዎችና የቴክኒክ ምሁራን ስጋታቸውን መደበቅ አልቻሉም ነበር። በ20ኛው ክፍለ ዘመን መጀመሪያ ላይ ለብሪታንያ የባቡር ሐዲድ ግንባታ በጉልበት ሰራተኝነት ወደ ኡጋንዳ የመጡት እስያውያን ውሎ አድሮ የኡጋንዳ የንግድ ኢኮኖሚ የጀርባ አጥንት ለመሆን በቅተው ነበር። ሱቆችን፣ ፋብሪካዎችንና የማቀነባበሪያ ጣቢያዎችን በባለቤትነት ይዘው ነበር። እነሱ ዶክተሮች፣ አካውንታንቶችና መሐንዲሶች ነበሩ። የስኳር እርሻዎችንና የጨርቃጨርቅ ፋብሪካዎችን ያስተዳድሩ ነበር። በኢኮኖሚው ረገድ እነሱን የሚተካ ሌላ አካል አልነበረም። አሚን ግን እነሱን የሚተካ አልፈለገም። የነጠቋቸውን ንግዶች፣ ቤቶች፣ መኪኖችና ንብረቶች በሙሉ ለወታደሮቹና ለታማኝ ደጋፊዎቹ አከፋፈለ። እነዚህ ሰዎች አብዛኞቹ ምንም አይነት የንግድ ልምድ የሌላቸው በመሆናቸው የተረከቧቸውን ድርጅቶች በአጭር ጊዜ ውስጥ ወደ ውድመት መሯቸው። ፋብሪካዎች ሥራ አቆሙ። ሱቆች ባዶ ሆኑ። የአቅርቦት ሰንሰለቶች ተበጣጠሱ። መጠነኛ ቢሆንም በጥሩ ሁኔታ ላይ የነበረው የኡጋንዳ አጠቃላይ የሀገር ውስጥ ምርት ጂዲፒ በከፍተኛ ሁኔታ ማሽቆልቆል ጀመረ። የዋጋ ግሽበት ፈነዳ። መሰረታዊ ዕቃዎች ከሱቅ መደርደሪያዎች ላይ ጠፉ። አሚን ይህንን ድርጊት የኢኮኖሚ ጦርነት፣ የኡጋንዳን ኢኮኖሚ ከባዕዳን ብዝበዛ ነፃ የማውጣት ሂደት ብሎ ጠራው። በሁለት ዓመታት ውስጥ ግን ውሳኔው የኢኮኖሚ ራስን ማጥፋት እንደነበር ለማንኛውም ታዛቢ ግልጽ ሆነ። በአንድ ወቅት በዊንስተን ቸርችል የአፍሪካ ዕንቁ ዘ ፒርል ኦፍ አፍሪካ ተብላ የምትጠራው ኡጋንዳ ወደ ኢኮኖሚ በረሃነት እየተቀየረች መጣች። በኢዲ አሚን ታሪክ ውስጥ ካሉት እጅግ እንግዳ ነገሮች አንዱ ዓለም እርሱን እንደ መዝናኛ አይቶት የቆየበት ጊዜ ርዝመት ነው። ኢዲ አሚን ያልተለመደ ሰው ነበር። ለራሱ አስቂኝ የሚመስሉ በርካታ የማዕረግ ስሞችን ሰጥቶ ነበር። ግርማዊነታቸው የሕይወት ዘመን ፕሬዝዳንት፣ ፊልድ ማርሻል፣ አልሃጂ ዶክተር ኢዲ አሚን ዳዳ፣ ቪሲ፣ ዲኤስኦ፣ ኤምሲ፣ የምድር አራዊትና የባህር ዓሣዎች ሁሉ ጌታ፣ በአጠቃላይ በአፍሪካ በተለይም በኡጋንዳ የብሪታንያ ግዛት ድል አድራጊ፣ ምንም እንኳን ለዚህ የሚያበቃ ወታደራዊ አገልግሎት በብሪታንያ ጦር ውስጥ ባይኖረውም
የብሪታንያ ከፍተኛውን ወታደራዊ ክፍል የቪክቶሪያ ክሮስን ለራሱ ሸልሟል። ለዓለም መሪዎች እንግዳ የሆኑ የቴሌግራም መልእክቶችን ይልክ ነበር። በዎተርጌት ቀውስ ወቅት ለሪቻርድ ኒክሰን ፍቅሩን የሚገልጽ መልእክት ልኮ ነበር። ለንግሥት ኤልሳቤጥ ዳግማዊት በላከው ሌላ መልእክት ደግሞ ብሪታንያ በኢኮኖሚ ችግር ውስጥ ያለች ስለመሰለች የጥራጥሬ የምግብ እገዛ እንደሚልክላት አሳውቆ ነበር። ብሪታንያን ድል እንዳደረገ ይናገር ነበር። ለካሜራዎች ተብሎ በተዘጋጀና ብሪታንያውያንን ለማዋረድ በታቀደ ትዕይንት ላይ ነጭ የብሪታንያ ነጋዴዎች በቃሬዛ ላይ ተሸክመውት እንዲሄዱ አድርጓል። ዓለም በዚህ ይስቅ ነበር። ጋዜጠኞች ስለ ሳቂቱ አምባገነን በቀለማት ያሸበረቁ ዘገባዎች ጻፉ፣ ምርጥ መሳለቂያ ያደረጉት። ይህ ሁሉ እየሆነ ባለበት በዚያው ቅጽበት ግን ግድያው ቀጥሎ ነበር። ስልታዊ፣ የማያቋርጥና በዚያ ለሚስቀው ዓለም የማይታይ ግድያ። ከሌሎች ጸረ ምዕራባውያን መሪዎች ጋር ወዳጅነትን መሰረተ። የሊቢያን የነዳጅ ዶላር ወደ ኡጋንዳ ያፈሰሰውን ሙአመር ጋዳፊን እቅፍ አድርጎ ተቀበለ። ከፍልስጤም ነፃ አውጪ ድርጅት PLO ጋር የቅርብ ግንኙነት በመፍጠር የድርጅቱን የሥልጠና ካምፖች በኡጋንዳ መሬት ላይ አስተናገደ። በ1972 ከእስራኤል ጋር ያለውን ግንኙነት በማቋረጥ የእስራኤልን አማካሪዎችና ወታደራዊ አባላት አባረረ። እንዲሁም ለአዶልፍ ሂትለርና ለሆሎኮስት ወይንም ለአይሁዶች እልቂት ያለውን ከፍተኛ አድናቆት ገለጸ። አሚን ሂትለር አይሁዶችን ማጥፋቱን በተደጋጋሚ በይፋ ወድሷል። የገለጻው ብቸኛ ቁጭትም ጥፋቱ ከዚያ በላይ ባለመቀጠሉ ብቻ ነበር። ሰኔ 27 ቀን 1976 ከቴል አቪቭ ወደ ፓሪስ ይጓዝ የነበረ የኤር ፍራንስ አውሮፕላን ከፍልስጤም ነፃ አውጪ ግንባር ጋር ግንኙነት ባላቸው ፍልስጤማውያንና ጀርመናውያን ሽብርተኞች ተጠለፈ። ጠላፊዎቹ አውሮፕላኑን በኡጋንዳ በሚገኘው የኢንቴቤ አየር ማረፊያ እንዲያርፍ አስገደዱት። እዚያም አይሁዳዊ ያልሆኑትን ተሳፋሪዎች በሙሉ የለቀቁ ሲሆን 106 የሚሆኑትን አብዛኞቹን እስራኤላውያንና አይሁዳውያን የሆኑ ታጋቾች በኢዲ አሚን መንግስት ጥበቃ ስር አገቷቸው። አሚን ጠላፊዎቹን በደስታና በሞቅታ ተቀበላቸው። ታጋቾቹን የጎበኘ ንግግር ያደርግ ነበር። በነገሩ ሙሉ በሙሉ እየተደሰተበት እንደነበር ግልጽ ነው። የዓለም ትኩረት በሙሉ በሱ ላይ ያረፈ። እሱ ደግሞ የዚህ ሁሉ ትዕይንት እምብርት ሆነ። ራሱን እንደ አስታራቂና የዓለም አቀፍ ተደራሽነት እንዳለው ትልቅ ሰው አድርጎ አቀረበ። እስራኤልም የፍልስጤማውያንን እስረኞችን እንድትለቅ ጠየቀ። ቀጥሎ የተከሰተው ነገር ግን ዓለምን ያስደነገጠ፣ አሚንን ዳግም ሊያገግም በማይችልበት ሁኔታ ያዋረደ ነበር። በሐምሌ 3 እና 4 ቀን በ1976 ምሽት የእስራኤል ልዩ ኃይል ተመራጩ የሳይሬት ማትካል የጦር ክፍል ኦፕሬሽን ተንደርቦልት የተሰኘውን ዘመቻ አካሄደ። ይህ ዘመቻ እስካሁን ድረስ በወታደራዊ አካዳሚዎች ውስጥ እንደ ልዩ የጦር ስልት ጥበብ የሚጠና ሲሆን እስራኤላውያኑ ኮማንዶዎች ይህንን የ2500 ማይል ርቀት ጉዞ በማድረግ በቁጥጥር ስር በዋለው የኢንቴቤ አውሮፕላን ማረፊያ ላይ ጥቃት ሰነዘሩ። በ90 ደቂቃ ባልሞላ ጊዜ ውስጥ እስራኤላውያኑ ኮማንዶዎች 7ቱንም ጠላፊዎች ገደሉ፣ 102 ታጋቾችን አስመለጡ፣ 11 የኡጋንዳ አየር ኃይል ተዋጊ አውሮፕላኖች አደባዩ። ከዚያም ወደ እስራኤል ተመለሱ። በዘመቻው ወቅት 3 ታጋቾች የሞቱ ሲሆን አንደኛዋ ዶራ ብሎች የተባሉ አዛውንት ከዘመቻው በፊት ወደ ኡጋንዳ ሆስፒታል ተወስደው ስለነበር ቆይቶ በአሚን ትዕዛዝ ተገደሉ። ይህ ዘመቻ በዓለም አቀፍ ደረጃ ትልቅ መነጋገሪያ ሆነ። ኢዲ አሚንን ጨካኝ ብቻ ሳይሆን በገዛ መሬቱ ላይ ጥቂት ቁርጠኛ ለሆኑ ወታደሮች መክቶ መቆም የማይችል አቅመ ቢስ አድርጎ አሳየው። የሱ ቁጣ እንደ እሳት ነደደ። የዶራ ብሎሽን መገደል አዘዘ። የእስራኤልን ዘመቻ ያመቻቹትን የኬንያ ዲፕሎማቶችን አባረረ። እስራኤላውያንን መመከት ያልቻሉ በደርዘን የሚቆጠሩ የኡጋንዳ ወታደሮችንም አስገደላቸው። ነገር ግን ሊደርስ የሚችለው ጉዳት ደርሶ ነበር። ጭምብሉ ወልቆ ነበር። ከአስቂኙና ከተረበኛው ሰውዬ በስተጀርባ ዓለም የኢዲ አሚንን እውነተኛ መልክ ለማየት በቃች። በኢዲ አሚን የ8 ዓመት አገዛዝ ወቅት የሞቱት ሰዎች አጠቃላይ ግምት በሰፊው ይለያያል። ዓለም አቀፉ የሕግ ባለሙያዎች ኮሚሽን 100,000 ሰዎች እንደሞቱ ሲገምት፣ አምነስቲ ኢንተርናሽናል ደግሞ በ300 እና በ500,000 መካከል ያደርገዋል። አንዳንድ ተመራማሪዎች ደግሞ እውነተኛው ቁጥር ከዚህም በላይ ሊሆን ይችላል ብለው ያምናሉ። በሁሉም ዘንድ የሚስማማው ግን ግድያው ስልታዊ፣ በየቦታው የተንሰራፋና ፈጽሞ እያንዳንዱን የኡጋንዳ ማህበረሰብ ክፍል ያካተተ እንደነበር ነው። ተጎጂዎቹ የፖለቲካ ተቃዋሚዎች፣ የሌላ ጎሳ አባል የሆኑ ወታደሮች ወይም የውጭ አገር ዜጎች ብቻ አልነበሩም። ምሁራንም ነበሩበት። በተለይ የአሚንን ስልጣን በእውቀታቸው ሊገዳደሩ ይችላሉ ተብለው የታሰቡ ፕሮፌሰሮችና ምሁራን በተለየ ሁኔታ ኢላማ ተደርገው ነበር።
ጋዜጠኞችም ነበሩበት፣ ነጋዴዎችም ነበሩበት። እንዲሁም ባልተገባ ቦታ የተገኙ ወይም ላልተገባ ሰው ያልተገባ ንግግር የተናገሩ ተራ ዜጎችም ሰለባ ሆነዋል። ናይል ከቪክቶሪያ ሐይቅ ወጥቶ በሚፈስበት ጂንጃ አቅራቢያ የሚገኘው የኦውን ፏፏቴ ግድብ የገዢው አካል እጅግ ዘግናኝ የሬሳ ማስወገጃ ዘዴዎች ከሚፈጸምባቸው ቦታዎች አንዱ ሆነ። አስከሬኖች አንዳንዴ በከፍተኛ መጠን ከግድቡ በላይ ወዳለው ወንዝ ይጣሉ ነበር። የወንዙ ሞገድ ጠራርጎ ይወስዳቸዋል። አዞዎች ይመገቧቸዋል። የባህር ውስጥ ተርባይኖች ደግሞ ያደቋቸዋል። ለዓመታት በላይኛው ናይል አካባቢ ያሉ አሳ አጥማጆች የሰዎችን አስከሬን ቅሪቶች እንደሚያገኙ ሪፖርት አድርገዋል። ሕይወታቸው የተረፈው ጥቂት የቀድሞ እስረኞች በናካሴሮ የሚገኘውን የመንግስት ምርምር ቢሮ ለመግለጽ የተጠቀሙባቸው ቃላት ዛሬም ድረስ ለማንበብ እጅግ የሚከብዱ ናቸው። ታጋቾች ሌሎች እስረኞችን በመዶሻና በብረት በትር መትተው እንዲገድሉ ይገደዱ ነበር። ፈቃደኛ ያልሆኑትም በተመሳሳይ ሁኔታ ይገደላሉ። የቀድሞ የሥራ ባልደረቦቹንና የመንግስት ሚኒስትሮችን ጨምሮ በርካታ የመረጃ ምንጮች አሚን የሰው ሥጋ ይበላ እንደነበር ይገልጻሉ። የተሸነፉ ጠላቶችን ጥንካሬና መንፈስ ለመውረስ ከሚደረጉ ባህላዊ እምነቶች የመነጨ እንደ ስልጣን ሥርዓት አድርጎ የተጎጂዎችን የአካል ክፍሎች ይመገብ ነበር። ይህ ድርጊት በአካባቢው ባሉ አንዳንድ ባህላዊ እምነቶች ውስጥ ታሪካዊ መነሻዎች ያሉት ቢሆንም በማንኛውም ዋና ዋና የኡጋንዳ ባህሎች ውስጥ ተቀባይነት የሌለውና የተለመደ እንዳልነበረ ማስተዋሉ አስፈላጊ ነው። በጣም ዝርዝርና ተአማኒነት ያለው ዘገባ የመጣው በአሚን ዘመን የጤና ሚኒስትር ሆኖ ካገለገለውና በኋላም በኡጋንዳ በመሸሽ ስቴት ኦፍ ብለድ ወይም የደም ሀገር የተሰኘው መጽሐፍ ከጻፈው ሄንሪ ኬምባ ነው። ኬምባ በቤተ መንግስቱ ውስጥ እዚያ ምን እየተካሄደ እንደነበረ ጥርጣሬ የማይተው ማስረጃዎችን ማግኘቱን ገልጿል። አሚን ስለ ጠላቶቹም መቅመስ አንዳንድ ጊዜ ጨለምተኛ የሆኑ ቀልዶችን በማጣቀስ ይናገር እንደነበር ገልጿል። የውጭ ጉዳይ ሚኒስትር ኤልሳቤት ባጋያ እንደተናገሩት አሚን በማቀዝቀዣ ውስጥ የሰው ሥጋ እንዳለው ነግሯታል። ሌሎች ከፍተኛ ባለስልጣናትም ሀገሪቱን ጥለው ከፈረጠጡ በኋላ ተመሳሳይ ንግግሮችን አድርገዋል። እነዚህ ዘገባዎች ቀጥተኛ እውነት ይሁኑ አውሬን ለማጋለጥ ተብለው የተዘጋጁ የፕሮፓጋንዳ ስራዎች እንደሆኑ ካሉት ማስረጃዎች ተነስተው በእርግጠኝነት ለመናገር አይቻልም። እርግጠኛው ነገር ግን አሚንን በቅርብ የሚያውቁ ሰዎች ይህንን ያምኑ የነበረ መሆኑ ነው። አሚን ቢያንስ 5 ይፋዊ ሚስቶችና ቁጥራቸው የማይታወቅ ሌሎች ሴቶች ነበሩት። የሱ ትዳሮች ራሳቸው የአመጻና የሶቀቃ ቦታዎች ነበሩ። የመጀመሪያ ሚስቱ ማሊያሙ በመጨረሻ ባልታወቀ ሁኔታ በጥይት ተመታ የአካል ክፍሎቿ ተቆራርጠው ተገኝተዋል። ሶስተኛ ሚስቱ ከያድሯ በ1974 ባልተሳካ የጽንስ ማቋረጥ ምክንያት ሕይወቷ አልፏል። ሁኔታው እጅግ ዘግናኝ ነበር። የአካል ክፍሎቿ ከተቆራረጡ በኋላ አሚን ለሕዝብ እይታ ከማቅረቡ በፊት በሐኪሞች አማካኝነት መልሰው እንዲሰፉ ማድረጉን የሚገልጹ ዘገባዎች አሉ። እነዚህ ዘገባዎችም ከተለያዩና እርስ በርሳቸው ካልተገናኙ በርካታ የገለልተኛ ምንጮች የተገኙ ናቸው። እሱ ሴቶችን ልክ እንደ ማንኛውም ነገር ይጠቀምባቸው ነበር። የደስታ ዕቃ፣ የስልጣን ምልክት እንዲሁም ቁጥጥር ሊደረግባቸው ወይም ሊወገዱ የሚገባቸው ስጋቶች አድርጎ ይመለከታቸው ነበር። ታሪክ እንደሚያስተምረን አምባገነኖች በሀገር ውስጥ አመጽ ብቻ የሚወድቁት እጅግ ጥቂት ጊዜ ነው። በአብዛኛው ህዝቡ ከመጠን በላይ ስለሚሸበር፣ ስለሚከፋፈልና ስለሚደክም ከውስጥ ተነስቶ ለመውደቅ አቅም ያጣል። የእነሱ ማክተሚያ የሚሆነው ብዙ ጊዜ ከውጭ የሚመጣ ኃይል ነው። በኢዲ አሚንም ላይ የሆነው ይሁ ነበር። በ1978 ኡጋንዳ ሙሉ በሙሉ ፈራርሳ ነበር። ኢኮኖሚው ሙሉ በሙሉ ተከስክሷል። ሀገሪቱ ከዓለም አቀፉ ማህበረሰብ የተገለለችበት ሁኔታ ሊጠናቀቅ ተቃርቧል። ከአሚን ደጋፊዎች መካከል እጅግ ለጋስ የነበረው ጋዳፊ እንኳን ሳይቀር በውጪው መብዛትና በነገሩ መሸማቀቅ ሰልችቶት ነበር። በኡጋንዳ ውስጥ የምግብ እጥረት በሰፊው ተንሰራፍቶ ነበር። ሰራዊቱ የፈረጠመ ስነ ስርዓት የሌለውና ደሞዝ የማይከፈላቸው ወታደሮች በሕይወት ለመቆየት ሲሉ ሲቪሎችን የሚዘርፉበትና የሚያሸበሩበት ጦር ራሱ ሊመራ የማይችልበት ደረጃ ላይ ደርሶ ነበር። በዚህ ሁኔታ ውስጥ አሚን የተሳሳተ ስሌት አሰላ። በጥቅምት 1978 የኡጋንዳ ጦር ጎረቤት ታንዛኒያ የምትገኘውን የካጌራ ግዛት የኡጋንዳ መሬት ናት በማለት ወረረ። ይህ ምንም አይነት ምክንያታዊ ወታደራዊ ስትራቴጂ የሌለው ግልጽ የሆነ የጭካኔ ወረራ ነበር።
አብዛኞቹ ተንታኞች እንደሚያምኑት አሚን ይህንን ያደረገው ከሀገር ውስጥ ውድቀቶቹ የህዝብን ትኩረት ለማዞርና እርስ በርሱ የሚናቆረውን ወታደራዊ ኃይል በውጭ ሀገር ዘመቻ ስም ለመጠቅለል ካለው ፍላጎት በመነጨ ነበር። የታንዛኒያው ፕሬዝዳንት ጁሊየስ ኔሬሬ ከአሚን ፈጽሞ የተለዩ የአፍሪካ መሪ ነበሩ። አርቆ አሳቢ፣ መሪ ያላቸውና በማንም የማይታለሉ ሰው። ለዚህ ድርጊት ምላሽ የሰጡት በዲፕሎማሲ ሳይሆን እጅግ ከአቅም በላይ በሆነ ወታደራዊ ኃይል ነበር። የታንዛኒያ ህዝብ መከላከያ ኃይል በስደት ላይ በነበሩ የኡጋንዳ ተዋጊዎች እየታገሰ ድንበር ተሻግሮ ገባ። ጉዞውንም አላቆመም። ለ8 ዓመታት ያህል መሳሪያ የሌላቸውን ሲቪሎች ሲያሸብር የነበረው የኡጋንዳ ጦር ስነ ስርዓት ካለው ወታደራዊ ኃይል ጋር ሲጋፈጥ ወዲያውኑ ተበታተነ። ይህ ትልቅ እውነታ የተገለጠበት ቅጽበት ነበር። አውሬው ውሎ አድሮ ሊሸነፍ የሚችል መሆኑ ታወቀ። እሱን ለማሸነፍ የሚያስፈልገው ነገር ቢኖር መልሶ ለመዋጋት የቆረጠ አካል ብቻ ነበር። ከተማ በከተማ እየተከታተሉ ወደቁ። አምባራራ፣ ማሳካ፣ ካምፓላ ራሷ ሚያዝያ 11 ቀን 1979 ወደቀች። አሚንም ፈረጠጠ። መጀመሪያ ጋዳፊ ጊዜያዊ መጠለያ ወደ ሰጠው ሊቢያ፣ በመጨረሻም የሳውዲ አረቢያ መንግስት በጅዳ ጥገኝነት ወደ ሰጠው ሳውዲ አረቢያ አመራ። በቀሪው የሕይወት ዘመኑ በምቾት በተሞላ ስደት እዚያ ይኖር ነበር። ለአንድ ቀንም ቢሆን ለፍርድ ሳይቀርብ ሳይቀጣ ወይም በሱ እግር ስር ለወደቁት በመቶ ሺዎች ለሚቆጠሩ የሰዎች ሞት ለአንዱም ሳይጠየቅ አለፈ። ጧት ቁርስ ይመገብ ነበር። ከሰዓት በኋላ ቼዝ ይጫወታል። እንደሚባለው የኡጋንዳ ዜና በከፍተኛ ፍላጎት መከታተሉን ቀጥሎ ነበር። መቼም ቢሆን ደብሮት አያውቅም። በጅዳ ሳውዲ አረቢያ ኢዲ አሚን ዳዳ ለ24 ዓመታት ኖረ። እዚያው ነሐሴ 16 ቀን 2003 በበርካታ የሰውነት ክፍሎች ሥራ ማቆም ምክንያት በሰባዎቹ መገባደጃ ወይም በሰማንያዎቹ መጀመሪያ አካባቢ በሚገመት ዕድሜው ሕይወቱ አለፈ። ወደ ኡጋንዳ መቼም አልተመለሰም። ተላልፎ ለፍርድ አልተሰጠም። መቼም ለፍርድ አልቀረበም። አልፎ አልፎ በሰዎች አማካኝነት መግለጫዎችን ይሰጥ ነበር። ወደ ኡጋንዳ ለመመለስ አስቦ እንደነበር፣ ምንም አይነት ስህተት እንዳልሰራ ይከራከር እንደነበርና ኡጋንዳ እንደምትፈልገው ይናገር እንደነበር ይነገራል። ኡጋንዳ ግን እሱን መልስ አልፈለገችውም። ጥሎት የሄደው ጠባሳ እጅግ ትልቅ ነበር። በ2007 ልጁ ጃፋር አሚን የአባቱን ስም ለመጠገን የሞከረበትን መጽሐፍ ጻፈ። አሚን በስህተት የተረዳ ሰው እንደነበረ፣ በምዕራባውያን ፕሮፓጋንዳ ስሙ የጠቆረ ታላቅ የአፍሪካ መሪ እንደነበረ ተከራከረ። መጽሐፉ በኡጋንዳ ውስጥ በንቀትና በሐዘን ድብልቅ ስሜት ተቀባይነትን አገኘ። ከተረፉት ሰዎች አንጻር ግን በዚያ በፈረሰ ትውልድ ውስጥ ብዙዎች ነበሩ። የሚጠገንም ምንም ነገር አልነበረም። የነበረው የሆነው እውነተኛ ነገር ብቻ ነው። የአፍሪካ እንቁ ቸርችል የጠራት እንዲሁ ነበር። እንቋ ብርሃኗን መልሳ ለማግኘት አያሌ አስርተ ዓመታትን ወስዶባታል። አንዳንዶች አሁንም ቢሆን ሙሉ ለሙሉ አላገገመችም ብለው ይከራከራሉ። አሚን በጎሳዎች መካከል፣ በወታደሩና በሲቪሉ ሕዝብ መካከል እንዲሁም በኡጋንዳና በሰፊው ዓለም መካከል የከፈታቸው ቁስሎች መቼም ቢሆን ሙሉ በሙሉ አልዳኑም። እሱ የመሰረተው ያለ ተጠያቂነት የመኖር ባህል ከሱ በኋላ በመጡት መንግስታት ውስጥም ያስተጋባ ነበር። አሚን ጥሎት የሄደው የተሰባበረ ነገር ብቻ ነው። የፈራረሰ ኢኮኖሚ፣ የተጨፈጨፈ ወይም በስደት የተበተነ የባለሙያ ማህበረሰብን፣ እንዲሁም ወደ ብሪታንያ፣ ካናዳ፣ ህንድና አውስትራሊያ የተሰደደ የእስያ ማህበረሰብን ጥሎ አልፏል። ከውድቀት በኋላ ለዓመታት ኡጋንዳን ያሰቃየው የሥነ ሥርዓት እጦትና ያለ ተጠያቂነት የመኖር ወታደራዊ ባህልን ጥሎ አልፏል። በአቾሊ፣ ላንጊ፣ ባጋንዳ፣ ካኮዋ እና ኑቢያ ጎሳዎች መካከል የጎሳ ጥላቻን ጥሎ አልፏል። ይህ ጥላቻ እሱ ለራሱ ጥቅም ሲል ሆን ብሎ ያቀጣጠለው ሲሆን ወደ ትሪፖሊ በሚወስደው አውሮፕላን ላይ ሲሳፈር እንዲህ በቀላሉ ይጠፋ አልቻለም። የፍርሃትን ትውስታ ጥሎ አልፏል። ማንኛውም ሰው ሰላይ ሊሆን በሚችልበት ለአንድ ሰው የተናገሩት የተሳሳተ ቃል መጥፋትን በሚያስከትልበትና ከሌሊቱ 8 ሰዓት ላይ የሚሰማ የበር ማንኳኳት በዓለም ላይ እጅግ አስፈሪ ድምጽ በነበረበት ማህበረሰብ ውስጥ የሚፈጠርን ያንን አጥፊ ፍርሃት ጥሎ አልፏል። እንዲሁም የሟቾችን ስም ጥሎ አልፏል። በመቶ ሺዎች የሚቆጠሩ ስሞች፣ አብዛኞቹ ያልተመዘገቡና ከቤተሰቦቻቸው ውጪ ማንም የማያስታውሳቸው ምሁራን፣ ሊቀ ጳጳሳት፣ ወታደሮች፣ ባለሱቆች፣ ገበሬዎች፣ ሚስቶች፣ ሕፃናት ባልተገባ ጊዜ ባልተገባ ቡድን ውስጥ ከመወለድ ባለፈ ወይም በሁሉም ነገር ስጋት በሚሰማው ሰውዬ ዘንድ እንደ ስጋት ከመታየት ውጪ ምንም አይነት ወንጀል ያልፈጸሙ። ናይል አሁንም በጂንጃ፣
በኦን ፏፏቴ ግድብ በኩል አልፎ ወደ ሰፊው የኪዩጋና ወደ ሰሜን መፍሰሱን ይቀጥላል። አዞዎች አሁንም በወንዞቹ ዳርቻዎች ይሰበሰባሉ። አሁን ግን ውሃው ንጹህ ነው። የዛሬዋ ኡጋንዳ አሚን ጥሎት ከሄደው ፍርስራሽ የተለየች ሀገር ናት። መልሶ ግንባታ፣ እድገትና ልማት ታይቷል። ካምፓላ ወደ ደማቅ ከተማነት አድጋለች። ቱሪዝም ወደ ብሔራዊ ፓርኮች፣ ወደ ተራራ ጎሪላዎችና ወደ ታላቁ ወንዝ መነሻ ተመልሷል። የእሳያ ማህበረሰብም ተመልሶ እንዲመጣ ተጋብዟል። ይህ ግብዣ የመጣው በፕሬዝዳንት ሚልተን ኦቦቴ ሁለተኛ አስተዳደር በ1982 ቢሆንም ብዙዎች ነገሩን አምነው ለመመለስ ግን ዓመታት ፈጅቶባቸዋል። ኢዲ አሚን ዳዳ የሕይወት ዘመን ፕሬዝዳንት፣ ፊልድ ማርሻል፣ የብሪታንያ ግዛት ድል አድራጊ፣ የምድር አራዊትና የባህር ዓሣዎች ሁሉ ጌታ ከሚስማማው ጨካኝ አምባገነን ከሚለው ስም በቀር ለራሱ ሁሉንም የማዕረግ ስሞች የሰጠ ነው። እሱ አልፏል። ኡጋንዳ ግን ትኖራለች። የአፍሪካ ዕንቁ አሁንም ታበራለች።